መልእክቴን በፍጹም ትዕግስትና በትህትና እንደምትሰማኝ ተስፋ አደርጋለሁ። ይሄ የመጽሐፍ ቅዱስ ክፍል ነው ከሃይማኖት ኮምፕሊትሊ ጥዬ እንድወጣ ያደረገኝ። ሉቃስ ምዕራፍ 10 ከቁጥር 25 ጀምሮ በአጭሩ እንደዚህ ይላል። አንድ የሕግ አዋቂ ኢየሱስን ሊፈትነው ወደ ኢየሱስ መጣ ይላል እና እንደዚህ ብሎ ጠየቀው፣ የዘላለምን ሕይወት አገኝ ዘንድ ምን ላድርግ አለው። ኢየሱስ በሕጉ ምን ተብሎ ተጽፏል አለው። እንዴትስ ታነበዋለህ አለ። ከዛ ያ ሰው ምን አለ? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህንም እንደ ራስህ አድርገህ ውደድ ተብሎ ተጽፏል አለው። ትክክል አልክ አለው። ይህንኑ አድርግ በህይወትም ትኖራለህ አለው ኢየሱስ። ግን ያ ባለ ሕግ አዋቂ ኢየሱስን ሊፈትነው ፈልጎ ስለሆነ የሚጠይቀው ባልንጀራዬ ማን ነው ብሎ ጠየቀው። ከዛ ኢየሱስ አንድ ፓራብል ነገረው፣ አንድ ምሳሌ እንደዚህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ እየወረደ ወንበዴዎች ያገኙት፣ ደበደቡት፣ ዘረፉትም፣ ልብሱን ማወለቁበት፣ በሞትና በህይወት መካከል እንዳለ ጥለውት ሄዱ አለ። ከዛ አንድ ካህን ከኢየሩሳሌም ወደ ኢያሪኮ ሲወርድ ሳለ አየው፣ አልረዳውም፣ ገሸሽ ብሎ አለፈ ይላል። አንድ ሌዋዊ መጣ፣ ሲወርድ አየው፣ እሱም ገሸሽ ብሎ አለፈ። አንድ ሰማርያዊ ግን አየውና አዘነለት፣ በቁስሉ ላይ ዘይትና የወይን ጠጅን አፈሰሰለት፣ አህያውም ላይ ጫነው። ከዛ ወደ ማረፊያ ቤት ወሰደው፣ ጠበቀውም ይላል። ከዛ በኋላ በነጋታው 2 ዲናር አውጥቶ ለማረፊያው ሰውዬ ቤት ሰጠው፣ እንዲያክመውና እንዲያግዘው እና ተጨማሪ ወጪም ካለብህ ስመለስ ከፍልሃለሁ ብሎት ሄዳ አለ ኢየሱስ። ከዛ ይሄንን የሕግ አዋቂ ምን አለው? ከነዚህ ከሶስቱ ማን ይህንን ሰው የወደደ ይመስልሃል አለው። ሕግ አዋቂው ሰማርያዊው አለ። ኢየሱስ ልክ ብለሃል አለው። አያችሁ፣ ሕግ አዋቂው አይሁዳዊ ነው። ሰማርያዊ ለማለት አይችልም። አይወዷቸውም። ሰማርያውያንን በጣም ነው የሚጠሏቸው። ስለዚህ ሊፈትነው ነው። ጎረቤቴ ማን ነው፣ ማንን ነው የምወደው ብሎ የጠየቀው። ዝም ብሎ ሰማርያዊ ካለው አንተ ከኛ መሀል አይደለህም ይለዋል። ምክንያቱም ሰማርያውያን አይሁድ ዘር አላቸው፣ ግን ተደባልቀው ተጋብተዋል። አያችሁ፣ ኢየሱስ ከመምጣቱ ከ722 ዓመት በፊት አሴሪያውያን የሚባሉ መጥተው ኖርዝ እስራኤል ማለት ነው፣ ዳንና ቤርሳቤ ይባል ነበር አለ እስራኤል። ዳዊት ሲመራው፣ ሰለሞን ሲመራው እስራኤል ትልቅ ነበረች። በዚህ ጊዜ ግን እስራኤል ተከፍላለች እና ሰሜኑና ደቡቡ ተከፍሏል። ደቡቡ ጁዳ ወይም ደግሞ ይሁዳ ይባላል፣ ከላይ ያለው ደግሞ እስራኤል ይባላል። የይሁዳ ዋና ከተማ ኢየሩሳሌም ናት። የእስራኤል ዋና ከተማ ደግሞ ሰማሪያ ትባላለች። አሴራውያን መዓት እስራኤላውያንን አባረዋል። ከተቀሩት ጋር ደግሞ ተዳቅለው ተጋብተዋል እና አይወዷቸውም። የተዳቀሉ አይሁዳውያን ናቸው። ከጀንታል ጋር ከአሕዛብ ጋር ተደባልቀዋል። በዛ ላይ ደግሞ ሰማርያውያን በአያችሁ የኦልድ ቴስትመንት ወይ ታናህ ወይም ደግሞ ብሉይ ኪዳን በ3 ይከፈላል። የመጀመሪያው ቶራ ይባላል፣ የሁለተኛው ኔቪም የሚባል አለ፣ ከዛ ደግሞ ሶስተኛው ኬቱቢም የሚባል አለ። ሶስት ቡኮች ናቸው። አያችሁ የኦልድ ቴስትመንት ካኖን ሲሰራ የቶራ አለ፣ የመጀመሪያው 5ቱ መጽሐፍቶች አሉ። ከዛ በኋላ ደግሞ ኔቪም ደግሞ የነቢያቱ መጽሐፍ ነው። ኬቱቢም ደግሞ ፕሮቨርብስ፣ ጆብ ምናምን ናቸው እና እነዚህ ሰማርያውያን በቶራ ብቻ ነው፣ በነቢያቱም አያምኑም ጭራሽ። እና አይሁዳውያን አይወዷቸውም፣ በጣም ነው የሚጠሏቸው፣ ይጸየፏቸዋል፣ እንደ አይሁድ አያዩዋቸውም ጭራሽ። እና ወደ ጋሊሌ እንኳን ሲሄዱ፣ ወደ ኖርስ ሲሄዱ በሰማርያ በኩል ላለማቋረጥ 2-3 ቀን የሚጨምር መንገድ ጨምሮ በዛ እንዲህ ዙሪያ ጥምጥም ነው የሚሄዱት። በመንገዳቸው እንኳን አያልፉም፣ በጣም ይጸየፏቸዋል። ሪቹዋሊ አንክሊን ናቸው ይባላል። ገባችሁ? ለዛ ምክንያት አይወዷቸውም። እና ሰማርያዊው ነው የወደደው ለማለት ይሄ ሕግ አዋቂ ይከብደዋል። ነገር ግን ኢየሱስ በጣም የሚገርም ምሳሌ ሰጠው። አያችሁ፣ ስለ ሃይማኖተኞች ነው የሚያወራው። የመጀመሪያው ሰውዬ ካህን ነው ይላል። ካህኑ አለፈ፣ ዝም ብሎ ታለፈ። አያችሁ እንግዲህ ካህናት ሌዋውያን ናቸው አይደል? ከሌዋዊም ደግሞ የአሮን ዘር ብቻ ነው ካህን መሆን የሚችለው፣ ማለት ማረድ የሚችለው፣ ደም ማፍሰስ የሚችለው፣ ለኃጢአት ስርየት ቅዱስ ቅዱሳን መግባት የሚችሉት የአሮን ዘሮች ናቸው። ሌዋዊ ብቻ ስለሆንክ ብቻ መግባት አትችልም አይደል? ስለዚህ ካህኑ ማለት የህጉ የህይወት ምስክር ማለት ነው። ማለት እሱን ስታዩ ህጉ ነው፣ በቃ ህጉን ነው የምታዩት። እና እሱ እንግዲህ ህጉ ላይ ውደድ ይላል፣ ባልንጀራህን እንደ ራስህ አድርገህ ውደድ። እና ሊሞት እያቃሰተ እያዩ በሞትና በህይወት መካከል እንደሆነ እያየው ጥሎታ ሄደ ይላል ካህኑን። ከዛ ደግሞ ሌዋዊ መጣ። እነሱም ለህጉ ቅርብ ናቸው፣ ያስቀድሳሉ፣ ቤተ መቅደስ ይሄዳሉ፣ ወርሺፕ ያደርጋሉ፣ ያጥናሉ፣ ብዙ ነገር ያደርጋሉ። እሱም አየውና ገሸሽ ብሎ ሄደ አለ። ሰማርያዊው እንግዲህ ይሄ ፕሪቪሌጅ የለውም። ገባችሁ? በቶራ ብቻ ነው የሚያምኑት፣ በነቢያቱ አያምኑም። ሪቹዋሊ አንክሊን ናቸው። ለዛ ከሆነ አያችሁ ኢየሱስ እንኳን ያችን ሰማርያዊቷን ሴት ሲያወራት እንዴት እኔን ታወራኛለህ እኮ የምትለው ለዛ ነው።
አንተ አይሁዳዊ የሆነ ሰማርያዊቷን ሴት እንዴት ታወራ? የማይደረግ ነገር ነው። ይንቋቸዋል። ገባቸው? ምክንያቱም ሰማርያውያን በራሳቸው ተራራ ላይ ነው የሚያመልኩት፣ ኢየሩሳሌም አይሄዱም ጭራሽ። ለዚህ ነው ኢየሱስ ክርስቶስ እንደ ሌሎቹ አይሁዳውያን መንገድ ቀይሮ በጆርዳን በኩል እንደመሄድ ወደ ጋሊሌ ቀጥ ብሎ በሰማርያ ሄደ። ገባችሁ? እና የልቧን ነገራት ይላል መጽሐፍ ቅዱስ። ሄዳ ሚስጥሬን የነገረኝን ሰው ላሳያችሁ ብላ ብዙ ሰው ይዛ መጣች። ኢየሱስ ክርስቶስ ሰማርያ ተቀመጠ ይላል። 2-3 ቀን አገለገላቸው እና እሱ ምህረት አለው። አሁን ማወራችሁ ስለ ሃይማኖት ነው። እና ይሄ ሰማርያዊ ግን አይቶ ራራለት አለ። ሃይማኖተኛ አይደለም እኮ። ሃይማኖተኛም ቢሆን ደግሞ የተበላሸ ነው ተብሎ የሚገመት ሰው ነው ይሄ። አየና ራራለት አለ ኢየሱስ። ዘይት አደረገለት፣ ወይን ጠጅ ያደረገለት ቁስሉ ላይ፣ አህያው ላይ ጫነውና ይዞት ሄደ ማረፊያ ቤት። እንግዲህ 2 ዲናር ያኔ ብዙ ነው። ኢየሱስ እንኳን 30 ዲናር ነው የተሸጠው። 2 ዲናር ብዙ ነው። ለማያውቀው ሰው ከፈለ። እንደገናም ስመጣ እኔ በደንብ አክመውና ቦጪም ካለብህ እከፍልልሃለሁ አለ፣ እጨምርልሃለሁ። አያችሁ፣ ሃይማኖተኞች ናቸው ያሰቀሉት ኢየሱስን። ሮማውያን እኮ አይደለም። ሮማውያን እኮ በቃ ስራቸው ስለሆነ ነው። እነሱ ጀንታይል ናቸው። ሃይማኖተኛ ነው ኢየሱስን ያሰቀለው። እናውቃለን የሚሉ ይሄ ካህን የሚሞት ሰው እያየ ጥለው ይሄዳል። ህጉን የተሸከመ ሰው፣ አውቃለሁ የሚል ሰው፣ ሌዋዊው ጥሎ ይሄዳል። አይ ሰማርያዊው ከህግ ውጪ ናቸው የሚባሉት። አይረቡ ማለት እነዚህ አይሆኑም የሚባሉት ከኢየሩሳሌም ውጪ ለሚቀድሱት ከነሱ የወጣ ፍቅር አሳየ አለ ኢየሱስ። ለዚህ ነው እኔ አሁን እንደዚህ ስንጨፋጨፍ፣ ስንለያይ፣ ስንሰዳደብ ሳይ ዋው እኛ ነን የሰቀልነው ኢየሱስን። በዛ ጊዜ የሰቀልነው እኛ ነን። አሁን አያችሁ፣ ኢየሱስ ክርስቶስ ሃይማኖተኞቹን በጣም ይቃወማቸው ነበር። የእፉኝት ልጆች ይላቸው ነበር። የእባብ ልጆች መርዝ ይዛችኋል በውስጣችሁ ይላቸው ነበር። የተለሰነ መቃብር ናችሁ። ያምራል፣ ውጫችሁ ልብሳችሁ፣ ጌጣችሁ ያምራል፣ ውስጣችሁ ግን ሞቷል ይላቸዋል። እኔ በእውነት ሃይማኖተኛ ከመሆን እንዴት ታዲያ ሃይማኖት ፍቅር እንዲያስተምር እንዴት በኦርቶዶክስ ውድቀት ጴንጤ ይደሰታል? እንዴት በጴንጤ ውድቀት ኦርቶዶክስ ጮቤ ይረግጣል? ይሄ ልክ አይደለም እኮ። እኔ ሃይማኖተኛ አልሁን በእውነት። ለዚህ ነው መጽሐፍ ቅዱስ ፍቅር የሌለው እግዚአብሔርን አያውቅም ይላል። እኔ ከሃይማኖት ከራኩ በኋላ ነው በእውነት ደህና ሰው ለራሴ አትሊስት ለእኔና ለቤተሰብ ደህና የሆንኩት። ከሃይማኖት ስሸሽ ነው። እምነት አለኝ በክርስቶስ፣ ሃይማኖት ግን የለኝም። እንደ ካህኑ ከመሆን፣ እንደ ሌዋዊው ከመሆን፣ እንደ ሰማርያዊው መሆን ይቻላል። በልቡ ፍቅር ያለ ሰው ችል ማለት ነው። መልካም ቀን።